እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ኢዮብ ነኝ። ዛሬም ያስተምራል ይጠቅማል ብዬ ያሰብኳቸውን ቪዲዮዎችና ቲክቶክ ላይ የጀመርኩትን ቻሌንጅ ሰብሰብ አድርጌ ይዤ መጥቻለሁ። አብረን ሪያክት እናደርጋለን። ለቤቱ እንግዳ ከሆናችሁ የሰብስክራይብ ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ቪዲዮውን ሲጀምሩት ላይክ በማድረግ ይጀምሩ። ወደ ቪዲዮ እንሂድ። እግዚአብሔር ሆይ አንተ ሐሳቤ ሊያሻሽልህና ሊደርስብህ የማይችል ታላቅ ነህ። ራስህን ካልገለጥክልኝ እኔ በራሴ ማስተዋል የማላገኝ ነህ። ሰዎች ያላንተ ሕይወት፣ ሐሳብ፣ ዕውቀት፣ መልካም ምኞት ሊኖራቸው አይችልም። ያላንተ ምናምንና ዋጋ ቢስ ናቸው። እግዚአብሔር ሆይ አንተ ያለህና የምትኖር ነህ። ከሁሉም በላይ አንተ ብቻ ነህ። አሜን። በነገር ሁሉ እግዚአብሔር ይክበር። አሜን። በነገር ሁሉ እግዚአብሔር ይክበር። ተባረኩ። ሰላም ቤተሰቦች፣ ዛሬ ከR116 የወንጌል ቤተሰቦች ጋር በቅዱስ ቃሉን ለሁሉ የወንጌል አገልግሎት ተገኝተናል። እንግዲህ ቅዱስ ቃሉን ለሁሉ የወንጌል አገልግሎት በገጠርና በማረሚያ ቤት አገልግሎት መጽሐፍ ቅዱስን ድጋፍ እያደረገ የቆየ ሲሆን ዛሬ ደግሞ በእነሱ አገልግሎት በዚህ ሰሞን ወደ ዝዋይ ለወንጌል አገልግሎት ይሄዳሉ። እኛም ደግሞ እንደ ሚኒስትሪ እንደ አገልግሎት አብረናቸው መቆም ስላለብን አንድ ካርቶን መጽሐፍ ቅዱስ 48 ፍሬ እንዲሁም ደግሞ ትራክቶችንና መንፈሳዊ መጽሐፍት ድጋፍ አድርገናል። ከነሱ ጎን እንድትቆሙ አገልግሎታቸውን እንድትደግፉ የሚያገለግሉትን አገልግሎት እንድትመለከቱ ላበረታታችሁ እወዳለሁ። አካውንታቸውን ከስር ሜንሽን አደርገዋለሁ። የሚሉትን ደግሞ ከነሱ እንስማ። The Holy Word for All ጎስፔል ሚኒስትሪ እንደምታዩት እንግዲህ እዚህ ጋር ያሉትን ለታራሚዎች የሚሆኑ የተለያዩ የንባብ መጽሐፍቶችንና አንድ ካርቶን በፒስ ስንት ነው የሚሆነው? 48 ወይንም ደግሞ ለ48 ሰዎች የሚሆን የመጽሐፍ ቅዱስ ስጦታ አበርክተዋል። ስለ R116 የወንጌል ቤተሰብ ከዚህ በፊት አንድ ቪዲዮ አጋርቼ ነበረ። ወንጌልን በትጋት እያገለገሉ ያሉ እንደምናቶቻችን ናቸው። አብረናቸው በምንችለው እንቁም የሚል ጥሪ አስተላልፌ ነበረ። እኛም እንደ ቅዱስ ቃሉን ለሁሉ የወንጌል አገልግሎት በምንችለው ያክል ለ48 የሚሆን ሰው መጽሐፍ ቅዱስን ድጋፍ አድርገናል። በቅርቡ ወደ ዝዋይ ማረሚያ ቤት ለአገልግሎት እንደሚሄዱ እነሱም ተናግረዋል። እናም እኛም በምንችለው አድርገናል። እናንተም በአካባቢያችሁ ላሉ ወንጌልን በትጋት ለሚያገለግሉ ድጋፍ እንድታደርጉ ጥሪ ለማስተላለፍ ነው። በድጋሚ ቅዱስ ቃሉን ለሁሉ የወንጌል አገልግሎት ያለፉትን 3 ዓመታት በገጠራማ አካባቢ እንዲሁም ደግሞ በማረሚያ ቤት ለሚገኙ ወንድምና እህቶቻችን መጽሐፍ ቅዱስን በነፃ ድጋፍ ሲያደርግ የቆየ ሚኒስትሪ ነው። አሁን ደግሞ በተሻለ መንገድ እንቅስቃሴ ጀምረዋል። እንግዲህ በማረሚያ ቤት ለሚገኙ ወንድምና እህቶቻችን ዘላቂ መፍትሄ ብለን ያሰብነውን በተለያዩ ማረሚያ ቤቶች ውስጥ ላይብረሪ ከሌላቸው ማለትም መንፈሳዊ ላይብረሪ ለሌላቸው ማረሚያ ቤቶች እዛው መጽሐፍ ቅዱስና መንፈሳዊ መጽሐፍትን በማደራጀት ትንሽዬ ላይብረሪ እንዲኖራቸው በማድረግ ላይ እየተጋን ያለንን። አብራችሁ መቆም ማገልገል የምትፈልጉ ካላችሁ ልታናግሩን ትችላላችሁ። በነገር ሁሉ እግዚአብሔር ይክበር። ጸጋና ሰላም ይብዛላችሁ። በአብዲ ረጋሳ ላይ በደረሰው አደጋ የተለያዩ ሰዎች የተለያየ የተሳሳተ መረጃን ሲያስተላልፉ ተመልክቻለሁ። መሐመድ የሚባል ግለሰብ በፌስቡክ ፔጁ ላይ ያጋራውን ብንመለከት አብዲ ረጋሳ ከዚህ በፊት ፓስተር ነበረ። ወዶ መርጦ እስልምናን ተቀበለ። ወደ ድሮ እምነት ካልተመለስክ እንገላሃለን ብለው ሲዝቱበት ነበረ። ይኸው አሲድ ደፍተው አካሉን አጎደሉት። ሰው የፈለገውን እምነት መከተል መብት አለው። ይህን ድርጊት የፈጸሙ አካላት በሕግ ሊጠየቁ ይገባል። ነገር ግን ይሄ ነገር ትክክለኛ እንዳልሆነ ደግሞ ጉርሻ ፔጅ አጣርቶ ያጋራውን ብንመለከት አንዲት ግለሰብ በትዳር አጋሯ ላይ በፈላ ዘይት ከፍተኛ ጉዳት አደረሰች ይችላል። ስለዚህ ይህንን ጉዳት ያደረሰችው ባለቤቱ ስትሆን እንግዲህ ደግሞ አሲድም አይደለም የፈላ ዘይት እንደሆነ ለማወቅ ተችሏል። ስለዚህ አንዳንድ ጊዜ ሳናጣራ ያገኘነውን መረጃ ዝም ብለን ለህዝብ ማቅረብ ትክክል ነው አግባብ ነው ብዬ አላምንም። እንዲሁም ደግሞ ይህንን ስህተት ተረድተው ደግሞ አንዳንድ ሰዎች ይቅርታ እየጠየቁ እንደሆነ ተመልክቻለሁ። እንግዲህ በዚህ ወገናችን ላይ በደረሰው አደጋ ከልብ ማዘኔን ለመግለጽ እወዳለሁ። ሚዲያውን ዛሬ ሶሻል ሚዲያውን ተቆጣጥሮት የነበረ መረጃ ይሄ ነበረ። ይህም መረጃ ደግሞ የተሳሳተ መረጃ ነበረ። ብዙዎችን ስጋት ላይ ጣለ። ትክክለኛ ያልሆነ ደግሞ ያልተጣራ መረጃ ወደ ህዝብ ማቅረብ ትክክል ነው አግባብ ነው ብዬ አላምንም። እናም ጉርሻ ፔጅ ደግሞ ባጣራው መሰረት ይህ ድርጊት የተፈጸመው በባለቤቱ እንደሆነና አሲድ ሳይሆን ደግሞ የፈላ ዘይት እንደሆነ ለማወቅ ተችሏል። አንዳንድ ጊዜ የምናወጣቸውን የምንናገራቸውን መረጃዎች ጥንቃቄ ማድረግ አለብን። ካስተላለፍን በኋላ አካባቢው ላይ ምን ሊፈጠር ይችላል፣ ይሄ ነገር ታማኝነት አለው ወይ ብሎ ኃላፊነትን ወስደን ለህዝብ ማካፈል አለብን ወይንም ማጋራት አለብን ብዬ አስባለሁ። ምክንያቱም የተነሳው ሐሳብ በሃይማኖት መካከል
ግጭትን ሊፈጥር የሚችል ነገር ሀሳብ ስለሆነ ማለት ነው። እንደዚህ አይነት ነገሮች ጥንቃቄ ያስፈልጋቸዋል ብዬ አምናለሁ። ወንጌላውያን ደግሞ እንደዚህ አይነት ነገር የሚፈጽሙ ነው ብዬ አላምንም። ለደረሰበት አደጋ ግን በድጋሚ የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። ማለት ጓደኞቼ ሆናችሁ ወይ ደግሞ በአካል የምታውቁኝ ሰዎች ሆናችሁ ከዚህ በፊት ስለ ኢየሱስ ካልነገርኳችሁ በቃ ይቅርታ። እውነት ይህ ሙድ ያስኩ ነው አይደለም፣ ከልቤ በቃ እፈራለሁ ምናምን የነበረው እና የለም ሰይጣንም አጠገቤ ነው። አጫጣፍሪም አሁን እዛ ጋር እንደዚህ እንደዛ ስታደርጊ እንደዚህ ምናምን፣ አሁን ደግሞ ስለ ኢየሱስ ልታወሪ ነው። ፈራ አደረገኝ እና አሁን ሲገባኝ ለካ እኔ ያን አላረኩ እናንተ ይሻላችሁ እምቢ አላችሁ። አረጭ ይርድና እንደምትኑ አስሬ ምናምን አላችሁ አላላችሁ። ኢየሱስ ነበር መፍትሄው። አሁንም ኢየሱስ ነው መፍትሄውና በቃ ለሁሉ ነገር መልስ አይገርም። በቃ ለሁሉ ነገር ተቸገርን፣ መፍትሄው እሱ ነው። አለቀስን፣ መፍትሄው እሱ ነው። ለየትኛውም ችግር መፍትሄው ኢየሱስ ነው። በቃ ኢየሱስ ነው። እዚህ አማራጭ የለንም፣ በቃ የለንም። አመንን አላመንን፣ ወደድን ጠላን፣ ኢየሱስ ነው ለሁሉ ነገር መፍትሄ። እግዚአብሔር መልካም ነው እውነት እና በቃ ፈራ ነበር። እንዲህ ደግሞ አሁን አንኮንፈርተብል ላደርጋችሁ ነው። አሁን ደግሞ እዚህ ጋር ኢየሱስ ነው እንዲህ። አሁን ግን ይሄንን ታዩታላችሁና በቃ ምን ማድረግ ይቻላል እንግዲህ ምን በእውነት እህቴ እግዚአብሔር አብዝቶ ይባርክሽ። ትልቅ ነገር ነው ያደረግሽው። ሰይጣን ግን እንዳልሽው እንዳናደርግ እንዳንሰብክ የድህነት ምንጭ የሆነውን መሰረት የሆነውን ክርስቶስን ለፍጥረት እንዳንገልጥ ያስረናል፣ ይወቅሰናል፣ ይከሰናል። ነገር ግን ያንን በጥሰን ማለፍ ትልቅ ነገር ነውና እንኳን እግዚአብሔር ረዳሽ ማለት እወዳለሁ። ሌሎችም ወንድምና እህቶቼ እንደሷ መበጠስና ማምለጥ አለብን። በዚህ ምድር ላይ ስንኖር ትልቁ ነገር ይሄ ነው ብዬ አስባለሁ። ደግሞም የእግዚአብሔርን ፈቃድ ይሄ ነው። እንግዲህ በልጁ በኢየሱስ ክርስቶስ አይደል ዓለማትንና ምድርን ፍጥረትን ሁሉ የመጠቅለል እቅድ ያለው። ስለዚህ የእግዚአብሔርን እቅድና ሐሳብ በእኛ መፈጸሙ ደግሞ ትልቅ ነገር ነውና ደግሞም ጳውሎስ ለልጁ ጢሞቴዎስ እንዳለው የወንጌል ሰባኪነትን ስራ አድርግ እንደተባለ በሕይወት ዘመናችን ስንኖር የወንጌል ሰባኪነትን ስራ አድርገን ፈጽመን ማለፍ ይሆንልን። እግዚአብሔር ይርዳን። አንቺም ተባረኪ፣ እኛንም እግዚአብሔር ይባርከን፣ ጸጋውን ያብዛልን ማለት እወዳለሁ። በርትታችሁ ወንጌልን ስበኩ። ላንተ ነው። በዚህ ዘመን ላይ እንደዚህ አይነት ወንድ የለም፣ ጠፍቷል እየተባለ ክብርህን ንጽህናህን ጠብቀህ እግዚአብሔርን ታምነህ ፋራ እየተባልክ ያለው አንተ አራዳ፣ ይህ ቪዲዮ ላንተ ነው። ሳላገባሽማ እንድች አልነካሽም ብለህ አክብረሃት ለእግዚአብሔር ታማኝ ሆነ ወጣትነትህን ስሜትህን ገዝተኸው ራስህን ተቆጣጥረኸው ለምትኖረው ለዛ ወንድ ልጅ እግዚአብሔር የታመንክለት የጠበቅከው ያከብርሃል። በቆንጅዬ በምትፈልጋት አይነት ሴት ይባርክሃል። ስለዚህ በዚህ መንገድ የምትሄዱ ወንዶች እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ከምትፈልጓት አይነት ሴት ያገናኛችሁ። እና በነገራችን ላይ ወንድ ሁሉ መጥፎ ነው የምትሉ ሰዎች ትክክል። ወንድ ሁሉ መጥፎ አይደለም። እግዚአብሔር የባረካቸው እግዚአብሔርን የሚፈሩ የእግዚአብሔርን ሐሳብ ፈጽሞ ለማለፍ እየተጉ ያሉ በጣም ብዙ ወንዶች እንዳሉ ብዙ ምስክርነትን መስማት እንችላለን። እዚህ ዘጸአት እግዚአብሔር አብዝቶ ይባርክሽ ማለት እወዳለሁ። ቲክቶክ ላይ ደስ የሚሉ ምክሮችን ለወንድሞችም ለእህቶችም በደንብ እየሰጠች ያለች እህታችን ናት። ቲክቶክ ላይ ዘጸአት ብላችሁ ፈልጓት ታገኟታላችሁ። በብዙ ምክሮቿ ታተርፋላችሁ ብዬ እወዳለሁ። እግዚአብሔር አብዝቶ ይባርክሽ ማለት እወዳለሁ። እንግዲህ እግዚአብሔር የታመንለት እግዚአብሔር የታመናችሁለት እግዚአብሔር ታማኝ ነውና ምን ይላችኋል? ይክሳችኋል። ስለዚህ እስከ መጨረሻው ድረስ ታምናችሁ ጸንታችሁ የእግዚአብሔርን ጊዜ ጠብቁ። ተባረኩ። ዛሬ ደግሞ በመጽሐፍ ጥቆማዬ በሚኒሊክ አስፎ የተጻፈውን መጽሐፍ ቅዱስና የትርጓሜ ስልቱ የሚለውን ይህንን መጽሐፉን እንድታነቡት ለመጠቆም ወደ እናንተ መጣው። ቅዱሳት መጽሐፍት እንዴት ይነበቡ፣ እንዴት ይተርጎሙ፣ እንዴት ይተግበሩ የሚለው ላይ በጥልቀትና በትንታኔ የተጻፈ መጽሐፍ ነው። እንግዲህ አጥንት ወደ መጋጥ እንድናድግ የሚረዳን መጽሐፍ ነው። ይህ መጽሐፍ ቢኖራችሁ ቅዱሳት መጽሐፍትን ለማንበብ ለማጥናት ያቀዳችሁ ሰዎች ካላችሁ ይሄ በብዙ ያግዛችኋል። ባይብል ስተዲ ለመጀመር ወይንም የጀመራችሁ ካላችሁ በብዙ ይረዳችኋል፣ ያግዛችኋል ብዬ አስባለሁ። በዚህ ውስጥ የአይሁድ የትርጓሜ ስልቶች፣ የቤተ ክርስቲያን አበው የትርጓሜ ስልቶችን
በደንብ በዝርዝር ያቀርብልናል፣ ያሳየናል እና በብዙ የሚጠቅመን በብዙ የሚረዳን መጽሐፍ ነው። እንድትይዙት የእናንተ እንድታደርጉት ላበረታታችሁ እወዳለሁ። ተባረኩ። በእውነት በዚህ ዘመን መጽሐፍትን እያነበብን ጠንክረን ለትውልዱ መድረስ አለብን ብዬ አምናለሁ። ስለዚህ ሁላችንም መጽሐፍትን በማንበብ እንድንተጋ ለማበረታታት እወዳለሁ። ከዚህ በፊት ያነበባችሁት ብታነቡ ትጠቀምበታለህ ብላችሁ የምታስቡትን መጽሐፍት ኮሜንት ላይ እንድታስቀምጡልኝ ደግሞ ጠይቃችኋለሁ። ተባረኩ። ክርስቲያኖች ወንድሞች፣ እናቶች በጣም ብዙ ሰው የቅርጽ ክርስቲያን ነው፣ የፎርም ክርስትና። የፎርም አይደለም ክርስትና፣ የስታይል አይደለም። አስተማመራችን የተለየ ነው፣ አጸላለያችን የተለየ ነው፣ አረማመዳችን የተለየ ነው። የምንናገራቸው ኮመን ቃላት እግዚአብሔር ጋር መኖራችሁ ያስታውቃል ወይ? የመለኮት ባህሪያት ተካፍላችኋል ወይ? የአምልኮ ቅርጽ ሳይሆን የአምልኮ መልክ የሚለው ቅዱስ መጽሐፍ ኃይሉን መካፈል ያርግላችሁ። ባህሪውን መካፈል፣ ፍቅሩን፣ ትሕትናውን፣ ጽድቁን፣ ቅድስናውን የተካፈለ ከእርሱ ጋር ከመኖራችን የተነሳ የመለኮት ባህሪያት ተካፋይ መሆናችን የሚያስታውቅብን፣ ከእርሱ ጋር ነበርክ የሚያስብልብን። እግዚአብሔር ጋር የሚኖሩ በንጽህና ይኖራሉ፣ በቅድስና ይኖራሉ። እግዚአብሔር ጋር የሚኖሩ ፍትህና ጽድቅን ይወዳሉ፣ እውነትን ይወዳሉ። እግዚአብሔር ጋር የሚኖሩ ሰዎችን ይወዳሉ፣ የመለኮት ባህሪ ተካፋዮች ስለሆኑ። ባህሪውን እንካፈል፣ አብረን ከእርሱ ጋር እንዋል፣ እንደር፣ እንካፈል፣ እሱን እንምሰል። እግዚአብሔርን መምሰል ማለት ይሄ ነው። እግዚአብሔርን መምሰል ማለት ባህሪያቱን መካፈል ማለት ነው። ሪፍሌክት ማድረግ ማለት ነው። በስም ክርስቲያኖች ሆነው እግዚአብሔር ሰፈር ስለመክረማቸው የማያስታውቁ ሰዎች እኮ አሉ። በግድ ነው የሚነግሩ ክርስቲያኖች ሆነ ኢየሱስ ክርስቶስ ጌታ ነው፣ እኔ በጌታ ነው ምናምን በኃይል እስከማንናገር ድረስ የሚያስታውቅብን ያርግልን እግዚአብሔር። ባህሪውን በመካፈል የመለኮት ባህሪ መካፈል ማለት በነገራችን ላይ ይሄ ነው። በእውነት እግዚአብሔር ይርዳን። የመለኮት ተካፋዮች ነን ተብለናል እኮ። ስለዚህ ንግግራችን ብቻ ሳይሆን ህይወታችን የተገለጠ የታወቀ ይሁን። ሆነ ሰዎች ሲያዩን ይሄ ሰው ብለው ይገምቱ፣ ይናገሩ። ወደዛ ማደግ ይሁንልን። እግዚአብሔር ይርዳን። እግዚአብሔር ይርዳን ማለት ነው የምወደው። እንዲሁም ደግሞ እንደዚህ አይነት ጠንከር ያሉ ትምህርቶች የሚለቀቅባቸው የሶሻል ሚዲያዎችን ስናይ አንለፍ፣ ሰብስክራይብ እናድርግ። በእውነት እኛ እንጠቀምበታለን፣ ለእኛ ሆኖ ትርፉ። ስለዚህ ሰብስክራይብ በማድረግ ትምህርታቸውን በመከታተል እንድናድግ እግዚአብሔር ይርዳን። ጸጋና ሰላም ይብዛላችሁ። የሰውን ልብ ሁሉ የምታይ የልቤን ሐሳብ አንጻ፣ የሰውን ምኞቶች ሁሉ የምታውቅ ምኞቴን ላንተ አጠንክር፣ የሰውን ምስጢሮች ሁሉ የምትመረምር በውስጤ ኖርና ቅዱስ አድርገኝ፣ ስለ ስምህ ስትል አሜን። በነገር ሁሉ እግዚአብሔር ይክበር። ዘዳግም 6 ከቁጥር 4 ጀምሮ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይል ውደድ። አሜን። በነገር ሁሉ እግዚአብሔር ይክበር። ጸጋና ሰላም ይብዛላችሁ። ተባረኩ። አሜን። በነገር ሁሉ እግዚአብሔር ይክበር። ለዛሬ የያዝኳቸው ቪዲዮዎች እነዚህ ነበሩ። በቀጣይ አስተማሪና ጠቃሚ ይሆናሉ ብዬ የማስባቸውን ቪዲዮዎች ይዤ እመጣለሁ። የቻሌንጁ ቪዲዮዎች እነዚህ ብቻ አይደሉም። ነገር ግን ዩቲዩብ ኮፒራይት እያለ እየቀነሰብኝ ስለሆነ ከዛ አንጻር ነው አሳጥሬ ያመጣኋቸው። ነገር ግን በቀጣይ የተሻሉ ኮፒራይት ያልሆኑ ሳውንዶችን ተጠቅሜ ይዤ የምመጣ ይሆናል። እስከዛ ድረስ ቸርን ሰንብት። ተባረኩ።